ሰላም ሰላም ወደ ጅብሪል ቲዩብ ቤተሰቦች እንዴት ቆያችሁ? እንዴት ከረማችሁ? ሁሉ ሰላም አለን። ዛሬ በሼህ ሁሴን ጅብሪል ስለ ወያኔ ትንቢት የተናገሩትን ይዘን ከች ብለናል። አንድ ብለን እንጀምራለን። አገባባቸውን፣ አወጣጣቸውን እንዲሁም በስተመጨረሻም እንዴት እንደሚያልቁ ወያኔ እንዴት እንደሚጠፋ የተናገሩትን ትንቢት አንድ በአንድ እናወራለን። ክፍል አንድ ብለን ጀምረናል። እስኪ እንግዲህ ተከታተሉን እናነባዋለን ማለት ነው። ትንቢተ ወያኔ ክፍል አንድ። እሺ መጽሐፉ ካላችሁ 174 ፔጅ ላይ ትንቢተ ሼህ ሁሴን ጅብሪል 16ኛው እትም ላይ ከፍታችሁ ማንበብ ትችላላችሁ። እስቲ ምን ይላሉ ሼህ ሁሴን ጅብሪል? እንግዲህ ስለ ወያኔ ከላይ ልጀምርላችሁ። ጠጉራቸው ሆጭራራ፣ ጫማቸው ነጠላ፣ አላህ ይጠብቀን ከሚያመጡት በላ። ራሰ ቁጥጥሬ ልብሳቸው አዳፋ፣ ትወስደው ይታያል ሀልቁን እያዳፋ። በቤተል መንግስቱ ሰተት ብሎ ገባ፣ አንዱ የማመዶ አንደኛው ተማዶ። የሀበሻን መሬት ያረጉታል ባዶ። በፊት ይገቡ በደሴ በር ነው፣ በሸዋ የሚዘልቁት በሾላ በር ነው። ታቹንም ገደማ በደብረ ዘይት ጦሩም ይከፍታሉ በቤተል መንግስት። መተኮስ ነው ምንም አያገኙ በቤተል መንግስት። ሁሉም ይጓደናል በያሻበት፣ እስቲ ልዘያይር እንጠጦ ልሻገር። አፋፉ ደርሼ በዛው በባላገር። በጎጃም በር ላይ እኚህ የሚሏቸው ጎተት ጎተት አሉ ሰው ታያቸው። ያንን የድንገት ጦር የሚከፍቱበት ምኑም አይታወቅ ቀን ይሁን ሌሊት። ያልቅበታልና ሀልቁ በብዛት በፈረንሳይ ሜዳ በነጋሽ ዳገት። ተማሪው ታስኮላ ቀይሱም ተመቅደሱ ተወራርጦ ይወጣል አውለኝ ታይቀምሱ። እስላምም ተመስጊድ አንገዛም ብለው ሁሉም ያምጣሉ። ሀያላን መንግስታት ሁሉም ይሰማሉ። እስላምም ተመስጊድ አንገዛም ብለው ሁሉም ያምጣሉ። ሀያላን መንግስታት ሁሉም ይሰማሉ በማለት እንግዲህ ሼህ ሁሴን ጅብሪል ወያኔ እንዴት እንደሚገቡ በጫማ ነጠላ ይገባሉ። ጸጉራቸው ቁጥርጥር ነው። እንግዲህ በጦርነት እንደዚህ አገር አምሰው ቤተ መንግስት ገብተው እየተታኮሱ አገርን ይቆጣጠራሉ። ከዛ በኋላ ደግሞ ህዝቡ አልገዛም ብሎ ያምጣል። እስላምን ከመስጊድ ተማሪም እንግዲህ ቀሲም ከመቅደሱ ተማሪውም ካስኮላው አንገዛ ብሎ ያምጡና ከዛ በኋላ በዚህ መንገድ ነው እንግዲህ ጦርነቱን የሚጀመረው እያሉ ይጀምራሉ ማለት ነው ትንቢቱን። እስኪ ዛሬ ክፍል አንድ ብለን ይዘን መጥተናል። በሚቀጥለው ደግሞ እያልን በጣም ብዙ ነው ያለው። እንግዲህ ስለ ወያኔ ትንቢት የተናገሩት ሼህ ሁሴን ጅብሪል እንደዚህ ብለን እንጀምረውና የዛሬን ይሄን ይመስል ነበር። ስላዳመጣችሁኝ በሼህ ሁሴን አመሰግናችኋለሁ። ባይ ባይ። Sheikh Hussein Jibril